እንደምታውቁት በዓለ ሃምሳ ነው አይደል? በዓለ ሃምሳ ለምንድን ነው ሳናቋርጥ የምንበላው? እግዚአብሔር በአብይ ጾም ገፍቻችኋለሁና ልካሳችሁ ብሎ ነው አይደለም እኮ። ለምንድን ነው በዓለ ሃምሳ ዝም ብለን ረቡዕም ዓርብም የምንበላው? ለማይቋረጠው ለመንግስተ ሰማያት ዕረፍት አረወን ትሁናችሁ ብሎ ነው። ቅምሻ ናት መንግስተ ሰማያት። ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ አንተ ትልቅ ሰው ነህ በላይ ቁጭ በል፣ አንተ ትንሽ ሰው ነህ በታች ቁጭ በል የማይባልበት፣ አንተ ንጹሕ አልለበስክም፣ አንተ ንጹሕ ለብሰሃል የማይባልበት፣ አንተ የገሌ ዘር ነህ፣ አንተ የነገሌ ዘር ነህ የማይባልበት፣ አንተ ሊቅ ነህ፣ አንተ ደንቆሮ ነህ የማይባልበት፣ አንተ ሹም ነህ፣ አንተ አልተሾምክም፣ አንተ ባለጸጋ ነህ፣ አንተ ድሃ ነህ፣ አንተ ተምረሃል፣ አንተ አልተማርክም የማይባልበት እኩል ሰው ሁሉ ክርስቶስን መስሎ ወይ ከጉኑ ተመልከቱ፣ ለሃን ተመልከቱ፣ አሃደ መሬተ ለሃዱ ኖላዊ ለአንድ እረኛ ለክርስቶስ አንድም መንጋ የምንሆንባት ወይ ወሀገራት ይትፈቅድ ተመልከቱ። ፀሐይ ወርሃ ያብር ሁላቲ ያች ሀገር አለ ተመልከቱ። ፀሐይን አብሪልኝ፣ ጨረቃን አብሪልኝ፣ ከዋክብትን ድመቁልኝ የማትል ክረምትና በጋ፣ በጋና ክረምት፣ መዓልትና ሌሊት፣ ብርድና ሐሩርና ቁር የማይፈራረቁባት፣ ደዌና ጤና የሌለባት፣ ማግኘትና ማጣት የሌሉባት፣ ለብሶ መራቆት የሌለባት ሀገር ለመስጠቱ ማስረጃ የሆነን ዘንድ ሳናቋርጥ እንድንቀምስ ያደረገን ስለዚህ ነው።